ይህ መተት ለምሳሌ እናትና አባት 5 ልጆች አሏቸው እንበል። የዕድል ሌቦቹ ቤተሰብ ወይም ዘመድ ሊሆኑ ይችላሉ፣ ወይም ጎረቤትና የቅርብ ሰዎች ሊሆኑ ይችላሉ። እነዚህ ሰዎች የ5ቱንም ልጆች ዕድል በመተት ወስደው አስወስደው ለራሳቸው ልጆች ያደርጉታል። በዚህ መተት የተደረገባቸው 5ቱ ልጆች ዕድላቸው ስለተወሰደ በየትኛውም ሕይወታቸው ታስረው ይኖራሉ። በእነሱ ዕድላቸውን የወሰዱባቸው ሰዎች ያገባሉ፣ ይወልዳሉ፣ ይሰራሉ፣ ባለሀብት ይሆናሉ፣ ወደ ውጭ ሀገር ይሄዳሉ፣ በዛም ይኖራሉ፣ ይማራሉ፣ ትልቅ ደረጃ ይደርሳሉ። ዕድላቸው የተወሰደባቸው 5ቱ ልጆች ደግሞ ቆንጆ ሆኖ አያገቡም፣ አይወልዱም፣ ተምሮ ስራ ይዙም፣ ሰርቶ አመዳፋሽ ይሆናሉ። ምንም አይነት ሕይወት ቢጀምሩ አይሳካላቸው። የውጭ ዕድል ቢመጣላቸው ወይም የውጭ ሀገር ፕሮሰስ በተደጋጋሚ ቢሞክሩ አይሳካላቸውም፣ በቆማቸው ታስረው ይኖራሉ። ዕድላቸው የተወሰደባቸው ልጆች ችግራቸውን ባላወቁ ሰዎች መጠቋቀሚያ መዘባበቻ ይሆናሉ። በዕድላቸው ሌሎች ሰዎች ስለሚኖሩበት እነሱ ዕድል አልባ ሆነው ይኖራሉ። እኔ ለዚህ እውነተኛ ምስክር ነኝ። መቼም በዚህ አገልግሎት የማናየው ነገር የለም። የአንድ አባትና የአንድ እናት ልጆች የሆኑ 2 እህትማማቾች አግብተው ወልደው ይኖራሉ። አንዷ እህቷ በየጠንቋይ ቤት ትዞራለች። ጠንቋይ ቤት ሄዳ ስለ ልጆቿ ስታስጠይቅ መተተኛው ጠንቋይ ልጆቹ ጥሩ ዕድል እንደሌላቸው ነገራት። እሷ ምን ይሻላል ስትለው የእህቶችሽን ልጆች ዕድል በሙሉ ለአንቺ ልጆች አደርግልሻለሁ አላት። እሷም በዚህ ተስማማች። የገዛ የእህቶቿ ልጆች ላይ መተት አስመተተች፣ ወይም የእህቶቿን ልጆች ዕድል ለራሷ ልጆች አደረገች። በዚህም የእህቶቿ ልጆች ሴቶቹም ወንዶቹም በሙሉ ትዳር ሳይዙ ስራም ሳይዙ እንደባከኑ እንደኳተኑ ቀሩ። የሷ ልጆች ደግሞ በእህቶቿ ልጆች ዕድል ትዳርና ጥሩ ስራ ይዘው ገንዘብ መጣያጡ ቅንጡ ሀብታሞች ሆኑ። ዕድል ከተወሰደባቸው ልጆች መካከል አንዷ ሴትና አንዱ ወንድ እንደምንም ብለው አገቡ። ሴቷ አንድ ወልዳ ወዲያው ፈታች፣ ወንዱ አግብቶ ሳይወልድ ወዲያው ፈታ። እንዲህ አይነት የቤተሰብ መተት ቤተሰብን፣ ልጆችን የህይወት እስረኛ ባዶ ተስፈኛ ያደርጋቸዋል። ቤተሰብን በሙሉ ይጎዳል።